الدعاء الله እኮ ዱዓን አትኩረው ደጋግሞ የሚያደርጉ ሰዎችን ይወዳቸዋል ደጋግሞ የሚጠይቁትን ሰዎችን አላህ ይወዳቸዋል يحب الملحين የሰው ልጅ ዛሬ ብር ብትጠይቀው ፈገግ ብሎ ይሰጣል ወዳጅ ከሆነ ነገ በተደበት ፊቱን ጠቆር ያደርጋል በሶስተኛው የለም በሉ ነው የሚለው የሰው ልጅ ሲነዘንዙት አይወድም ለዛ ነው ገጣሚው لا تسألن بني آدم حاجة የሰው ልጅ حاجهን አትጠይቀው وسل الذي أبوابه لا تحجب በሩ የማይዘጋውን አላህን ጠይቀው الله يغضب إن تركت سؤاله الله መለመንን ካቆምክ ይቆጣል الذين يستكبرون عن عبادتي سيدخلون جهنم داخرين ብሏል ዱዓን የሚያቆም ሰውን አላህ ይቆጣበታል وسل الذي أبوابه لا تحجب الله يغضب إن تركت سؤاله وبني آدم حين يسأل يغضب يا آدم ليش دقمو በጣም ስትነዘንዘው ነው የሚቆጣው سبحان الله ተቃራኒ ነው አላህ በጣም ካለመንከው ነው የሚቆጣው ያ አደም ልጅ በጣም ስትጨቀጭቀው ነው የሚቆጣው ለዛ ነው በሌላ ሐዲስ ለነብዩ ምን ይላሉ انه من لم يسأل الله يغضب عليه انه እሱ አላህን ዱዓ የማያደርግ ሰው አላህ ይቆጣበታል አላህ ኢልሃህ አትኩረው ሁሌም እሱን የሚጠይቁትን ሰዎችን ይወዳቸዋል ሁሌም ዱዓ ላይ ተበራታ ኢልሃህ በተደጋጋሚ ያደርግ الله دعاء يقبلوال ولهذا يقول العلماء وش من يلالو اذا سألت الله الله ستطيق كن مثل الصبي انده سألج هون اذا اشتهى على ابويه شهوة فلم يمكنه يبكي عند سألج አባት እናቱን የሆነ ነገር ፈልገው ግዙልኝ ይላል እንቢ ካሉት ያለቅሳል ሊገዙለት እናትና አባት ቆይተው ይገዙለታል ልክ እንደዚህ ሆነ አላህን ስትጠይቀው ካላረግል አሁንም በሩ ቁጭ ብለህ አልቅስ የሰማይን በር ቆርቁር ያ ረብ ሁሌ ማልቀስበት አላህ ያደርግልሃል